በተጨናነቀ አውቶቡስ፣ ቀላል ታክሲ ወይም በትልቅ ስፖርታዊ ወይም የሙዚቃ ዝግጅት ኩነት ላይ ሆነው ያውቃሉ? በዛ ግፊያና ጥበት መካከል አንድ ሰው በድንገት ከጀርባው ቢተሻሾት፣ ቢገፋዎት ወይም ቢነካካዎት ምን ይሰማዋል? አብዛኛው ሰው ይህንን እንደ አጋጣሚ ወይም እንደ መጥፎ አጋጣሚ ይቆጥረዋል። ነገር ግን ለአንዳንዶች ይህ አጋጣሚ አይደለም። ይህ ንክኪ የፍላጎታቸው ማሟያ፣ የደስታቸው ምንጭ እና አንዳንዴም የሕይወታቸው ትልቅ ስቃይ ነው። ዛሬ የምንነጋገረው በስነ ልቦና ዓለም ፍሮተሪዝም ዲስኦርደር ስለሚባለውና ብዙ ጊዜ በዝምታ ስለሚታለፈው የግልና የማህበራዊ ጤና ችግር ነው። በዚህ ቪዲዮ ውስጥ ስለ በሽታው ምንነት፣ ስለ ስርጭቱ መዘዞችና ስለ መፍትሄው በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። የዚህ ችግር የስርጭት መጠን በትክክል ለማወቅ አስቸጋሪ ቢሆንም አንዳንድ ጥናቶች እንደሚያሳዩት በህብረተሰቡ ውስጥ ከ10 እስከ 14 በመቶ የሚሆኑ ወንዶች በሕይወታቸው አንድ ጊዜ ይህንን ባህሪ ሊያሳዩ ይችላሉ። ሆኖም እንደ አእምሮ ጤና ችግር የሚመረመሩት ቁጥር በጣም አነስተኛ ነው። ይህ ድርጅት በሕግ ፊት እንደ ጾታዊ ጥቃት ነው የሚታየው። በኢትዮጵያም ሆነ በዓለም አቀፍ ደረጃ ፈቃደኛ ያልሆነን ሰው መንካት ወይም መታሸት በወንጀል ሕግ ውስጥ የጾታ ጥቃት ወይም የጾታ ትንኮሳ ተብሎ ይፈረጃል። አንድ ሰው ድርጊቱን አንድ ጊዜ ስለፈጸመ ብቻ የአእምሮ ጤና ችግር አለበት አይባልም። እንደ አእምሮ ጤና ችግር ለመቆጠር ግለሰቡ ድርጊቱን መቆጣጠር ሲያቅተው ለረጅም ጊዜ ሲደጋገምና በራሱም ሆነ በሌሎች ላይ ማህበራዊ ወይም የሕግ ችግር ሲፈጥር ብቻ ነው። ለዚህ ነው እንደ ችግር የሚመረመሩት ሰዎች ቁጥር አንጻራዊ በሆነ መልኩ አነስተኛ የሚሆነው። ታዲያ አንድ ሰው ለምን ለዚህ ችግር ይጋለጣል? ፍሮተሪዝም እንደ ማንኛውም የስነ ልቦና ችግር አንድ ወጥ የሆነ መንስኤ የለውም። ይልቁንም የተለያዩ ማህበራዊና ስነ ሕይወታዊ ምክንያቶች ተደራርበው ውጤቱ ሊሆኑ ይችላሉ። አንደኛው መንስኤ የባህሪና የማህበራዊ ትምህርት ጽንሰ ሐሳብ ነው። ይህም ማለት አንድ ግለሰብ በልጅነቱ ወይም በጉርምስና ዕድሜው በድንገት በተጨናነቀ ቦታ ከሰው ጋር ሲታሸት የመነቃቃት ስሜት አጋጥሞት ከሆነ አእምሮው ያንን ደስታ እንደ ስኬት ይቆጥረዋል። ያንን ስሜት ለመድገም በሚያደርገው ተከታታይ ጥረትም ባህሪው ቀስ በቀስ እየለመደው ይሄዳል። ሌላው ደግሞ የስነ ልቦናዊ እድገት መስተጓጎል ነው። በልጅነት የተከሰተ የጾታ ጥቃት ወይም የተስተካከለ የማህበራዊ ግንኙነት ክህሎት እጥረት ግለሰቡን ወደዚህ አይነት ስውር ድርጊት ሊመራው ይችላል። በተጨማሪም በአንጎል ውስጥ ያሉ የኬሚካሎች መዛባት ግለሰቡን ግፊቱን መቆጣጠር እንዳይችል ምክንያት ሊሆን እንደሚችል ጥናቶች ይጠቁማሉ። አንዳንድ አስገራሚ እውነታዎችን እንሆ እንንገራችሁ። የ900 ሰለባዎች ሚስጥር። እንደ አውሮፓውያን አቆጣጠር በ1987 የተደረገ አንድ ዝነኛ ጥናት እንደሚያሳየው አንድ የፍሮተሪዝም ችግር ያለበት ሰው በሕይወት ዘመኑ በአማካይ 901 ሰለባዎችን ወይም ቪክቲምስ ሊያጋጥመው ይችላል። ይህ ከሌሎች የጾታ ጥቃቶች ጋር ሲነጻጸር እጅግ ከፍተኛ ቁጥር ነው። የ30 በመቶ እውነት። አንዳንድ ሰፋ ያሉ ጥናቶች እስከ 30% የሚሆኑ ወንዶች በሕይወታቸው አንድ ጊዜ እንዲህ ያለ ፍላጎት ሊያሳዩ እንደሚችሉ ይጠቁማሉ። ሆኖም አብዛኞቹ እንደ በሽታ ደረጃ አይደርሱም ወይም under reported። የ2.6 በመቶ ዝምታ። ከሚፈጸሙት የፍሮተሪዝም ጥቃቶች መካከል ለፖሊስ ሪፖርት የሚደረጉት 2.6% ብቻ ናቸው። ይህም ችግሩ በህብረተሰብ ውስጥ ምን ያህል ተደብቆ እንደሚኖር ያሳያል። ጃፓን እና ህንድ። በጃፓን ይህ ችግር በጃፓንኛ ቺካን ይባላል። እጅግ በመስፋፋቱ ከ2005 ጀምሮ ባቡሮች ለሴቶች ብቻ ወይም women only cars ተብለው እንዲለዩ ተደርጓል። በህንድም ተመሳሳይ የአውቶቡስ አገልግሎቶች አሉ። ይህም ችግሩ በዓለም አቀፍ ደረጃ ምን ያህል ትኩረት እንደተሰጠው ያሳያል። ይህ ድርጊት በኢትዮጵያ ነባራዊ ሁኔታ ከባድ መዘዞች አሉት። በሕግ ረገድ ማንኛውም ያለ ፍቃድ የሚፈጸም የሰውነት ንክኪ እንደ ጾታዊ ጥቃት ሊቆጠር ይችላል። ግለሰቡ በተጨናነቀ ቦታ ድርጊቱን ሲፈጽም ከተያዘ ሌባ ወይም አደገኛ ቦዘኔ ተብሎ ሊወነጀል አልፎም ለከባድ እስራት ሊዳረግ ይችላል። ከሕግ ቅጣት በተጨማሪ በማህበረሰባችን ዘንድ የሚመጣው ውርደትና መገለል
በግለሰቡ ሕይወት ላይ የማይፋቅ ጥቁር ነጥብ ጥሎ ያልፋል። ድርጊቱን የፈጸመው ሰው በኋላ ላይ ከፍተኛ የጥፋተኝነትና ራስን የመጥላት ስሜት ሊያጋጥመው ይችላል። ዋናውና ትልቁ ጉዳት ግን በተጎጂዎች ላይ የሚደርሰው ስነ ልቦናዊ ጫና ነው። ተጎጂዎች ድርጊቱ ከተፈጸመባቸው በኋላ በሰዎች መካከል የመንቀሳቀስ ፍርሃት እና ከፍተኛ የደህንነት ስጋት ሊሰማቸው ይችላል። ይህም ማህበራዊ ሕይወታቸውን በእጅጉ ያረብሸዋል። ከመደበኛው የምርመራ መስፈርት በተጨማሪ የምናስተውላቸው ልዩ ባህሪያት አሉ። ድርጊቱ በአብዛኛው የሚፈጸመው ግለሰቡ በቶሎ ሊሰወር በሚችልባቸው እንደ ባቡርና አውቶቡስ ያሉ የሕዝብ መጨናነቅ ባለባቸው ቦታዎች ላይ ነው። ተጎጆቹም በአብዛኛው ግለሰቡ የማያውቃቸው እንግዳ ሰዎች ናቸው። ስለ መዳን ዕድሉ ስናይ በሳይንሳዊ ጥናቶች መሰረት በጊዜና በትክክለኛ ሕክምና የመዳን ዕድሉ እጅግ ከፍተኛ ነው። ይሁን እንጂ ችግሩ ለብዙ ዓመታት ከቆየና ስር ከሰደደ ለማከም አስቸጋሪና ተደጋጋሚ የመሆን ዕድሉ ይጨምራል። አሁን ወደ ዋናው ነጥብ እንምጣ። ይህ ችግር ያለበት ሰው መታከም ይችላል? አዎ፣ በሚገባ። ሕክምናው በሁለት ዋና መንገዶች ይካሄዳል። አንደኛው ኮግኒቲቭ ቢሄቪየራል ቴራፒ በመባል የሚታወቀው የስነ ልቦና ምክር ሕክምና ነው። ይህ ዘዴ ግለሰቡ የተዛቡ አስተሳሰቦቹን እንዲቀይር እና ግፊቱን እንዲቆጣጠር በመርዳት ረገድ እጅግ ውጤታማ መሆኑ በዓለም አቀፍ ጥናቶች ተረጋግጧል። በአገራችንም እንደ አማኑኤል ሆስፒታል ያሉ አንጋፋ የአእምሮ ጤና ተቋማት ይህንን አገልግሎት የሚሰጡ ብቁ ባለሙያዎች አላቸው። ሁለተኛው ደግሞ የመድኃኒት ሕክምና ነው። የአእምሮ ሐኪሞች እንደ SSRI ያሉ የግለሰቡን ግፊታዊ ስሜት ለመቀነስ የሚረዱ መድኃኒቶችን ሊያዝዙ ይችላሉ። እንደ ሁኔታው የምክር ሕክምናው በአማካይ ከ3 እስከ 6 ወራት ሊወስድ ይችላል። ዛሬ ስለ ፍሮተሪዝም ዲስኦርደር ብዙ ነገሮችን አየን። ይህ ችግር ምንም እንኳን በህብረተሰቡ ዘንድ በዝምታ ቢታለፍም በተፈጻሚውም ሆነ በተጎጂው ላይ ጥልቅ ጠባሳ የሚተው ህመም ነው። ዋናው መልእክቴ ይህ ነው። ፍሮተሪዝም የአእምሮ ጤና እገዛ የሚያስፈልገው ህመም እንጂ ተስፋ የሌለው ጉዳይ አይደለም። እርዳታ ማግኘት ሀፍረት የለውም። ሕክምናው ውጤታማ ነው፣ ሕይወትንም ይለውጣል። ይህ ቪዲዮ ጠቃሚ መረጃ እንደሰጠው ተስፋ አድርጋለሁ። ለሌሎችም ግንዛቤ እንዲሆን ቪዲዮውን ሼር ያድርጉ። ሰብስክራይብ ማድረጉን አይርሱ። ለጤናው ትኩረት ይስጡ።